ይድረስ ለእረኛው ይድረስ ለአባቶቼ። በ80 ቀኔ በእናቴ እቅፍ ወዳንተ ስመጣ ከእጇ ተቀብለ አካሌን ከውሃ ጠልቀህ ስታወጣ ትዝ ይልሃል ያልከኝ የነገርከኝ እውነት ዳግም በመወለድ ማግኘቴ ልጅነት ቤተ ክርስቲያኔ በሚላት ክርስቶስ ከዓለም በዋጃት በሆነላት ራስ አካሌ በማለት የርሱ ባደረጋት በዚያ ህብረት ውስጥ ሆኜ ሕያው ብልት መግባቴን ስትነግረኝ አምኜህ ነበረ ከዚያ ቀን ጀምሮ። ህመሜ ሆኖ ያልተሰማህ ለምን ነው ዘንድሮ? እረኛዬም ብትሆን አደራ ያለብህ እኔን ለመጠበቅ ነበርን ባንዱ አካል አብረን የተያያዝን የምንተዋወቅ። ታዲያ ምን ነው ዛሬ አይን አላለቅስ አለ አፍንጫ ሲመታ? እኔ ነኝ አንተ ነህ የጋራ አካላችን እየጎሰቆለ ምናይ በቸልታ ነው ወይስ አልጠቅምም አንድ ብልት ሆኜ ብኖርም ባካሉ? ድሃ በመሆኔ ድምፄ አይሰማም ፊታቸው ስታረድ ልጆቼ በእንባ ድረስልን ሲሉ። እረ ለመሆኑ በከፊል አካሉ ስቃይ ሲበረታ ማነው ማይሰማው ማነው ማይታመም የሚያይ በዝምታ? እውነቱ ይሄ ሆኖ እኔ ግን ስታመም ጠንቶብኝ መከራው ሰማይ ተደፍቶብኝ ለብቻ ስቆዝም ደጋግመው ሲገሉኝ ደጋግመው ሲወግሩኝ የመወገሪያዬን ድንጋይ ምታቀብል ለኔ እስኪመስለኝ በአንተ ዘንድ አጀንዳ ምንም አለመሆኔ በገዳይ ከመሞት የሚከፋው ነገር ይሄ ነው ለእኔ። ደግሞስ ድሃም ብሆን ባትቆጥረኝ እንደሰው ምንድነው በፊቱ ጠያቂው ሲመጣ የምትመልሰው? እንደ አቤል ወንድም አንተም እንደ ቃኤል ጠባቂ አይደለሁም እረኛ አይደለሁም ነው አንተም የምትል? እኔኮ ለቃልህ እሺ ነበር መልሴ። ያንተ ህልውና አደጋ ላይ ሲወድቅ መች ሳሳው ለነፍሴ። ማቅ ለብሻ አይደል የቆምኩኝ ከፊትህ ልቅደምልህ እኔ ብዬ የሞትኩልህ። እኔን እየራበኝ ከልጆቼ ጋራ ከመሶቤ ጠፍቶ የዕለት እንጀራ አንጀቴ ከሆዴ ተጣብቆ እያየህ አስራትሽን ክፈይ ብለህ ስትጠይቀኝ መች እጄ ነፈገህ? ካላት ላይ ሳይሆን ያላትን የሰጠች በጌታ መዝገብ ፊት እኔ አይደለሁም ወይ ያንተን አይን ባልሞላ በእውነት ያቺ ሴት? ጉባኤ ዘርግተህ ልትሰብከኝ ስትመጣ እጆቼን አንስቼ አንዴ እልል ስል ሌላ ጊዜ ሳለቅስ የምሆነው ሳጣ እንዲያ አልነበረም ፍቅሬን ምገልጥልህ? በምን በደሌ ነው እንዴ ጨከንክብኝ የግፍ ሞቴን ሰምተህ? ግዴለም እረኛ ሆነኸኝ ጠባቂ ባላይህ በፊቴ በዘመኔ ላቂ። ይቅር ብዬሃለሁ ዲያቆኑ እስጢፋኖስ ያየውን እያየው። ደሜ የፈሰሰው አይደለም በከንቱ በደም ለገዛኝ ነው በደሌን ለተወ በበዛው ምህረቱ። ለኔ እስከ እንግዲህ ለቅሶና ዋይታ በማይሰማበት ልዩ ድንቅ ቦታ የታመነው መድህን የበጎች እረኛ በዘላለም ኪዳን ደሙን አፍስሶልን የሆነ መዳኛ በሕያው እግዚአብሔር በጽዮን ከተማ ልኖር በእቅፉ ወደ መጽናናቴ ይኸው ደርሻለሁ ደግሞ ወደ መዳፉ። ወደ መጽናናቴ ይኸው ደርሻለሁ ደግሞ ወደ መዳፉ።